ኦኬ መልካም እንግዲህ ሙስሊሞች አንድ በተለይም በዋብዮች ሴክት የሚታየው ከተበሩክና ከተወሱል ጋር በተያያዘ ጠንከር ያለ አቋም አላቸው። ከሀባሾች ደግሞ የሚለይበት ማለት ነው። ሀባሾቹም የራሳቸው አካሄድ አላቸው በዚህ ጉዳይ ላይ። ይሄ ጠንከር ያለ አቋም የዋብዮቹ ወደኛም ጥያቄ ከሚሰነዘርበት አንዱ በዚህኛው ሳይድ ያለውን የዋብያው ሴክት ከሚያነሱት ውስጥ አስቀድሞ እነሱ ጋርም ከፍተኛ ፍጭት ያለበት ቶፒክ ስለሆነ ነው። ትንሽ ጠንከር ያለ እንትኖች አሉበት። ልዩነቱ በተለይ የሚያብራሩበት መንገድ ትንሽ ሰፋ ያለ ነው። ብዙ እንትኖች አሉት፣ በሰብሰብ ያሉ ነገሮች አሉት። ጠንካራ አቋምም አላቸው። በተወሱልና በተበሩክ ላይ ጠንካራ አቋምም አላቸው። አንዱ አንዱን የሚከፋፈሩበትም ነው። እንደ ቀለል አድርገው የሚያልፉት እንደሌላው አይደለም። የተለያዩ መጽሐፍቶችም ተጽፈዋል በዚህ ላይ በርካታ መጽሐፍቶች ሀገርኛም አሉ። እነሱንም የምንዳስሳቸው ይሆናል ማለት ነው። መተናል። ዛሬ ደግሞ ምንድነው ሪሳችሁ? ዛሬ ስለተወሱል የተወሰነ እንትን እያልን ነበር። ከፊል ዋሃብያ አባሾች የሚሰሩትን ያከፍራል፣ ወደ ክፍር ያስገባል የሚሉ አይነት አመለካከት አላቸው። ብዙ ክታቦቻቸውም እንደዛ ይላል ብዬ ነበር። ማስረጃ አውጣ። ይሄን ከፊል ማለት ያው ከፊል የእስልምና ያው አንድ ማለት በቃ ዞሮ ዋሃቢ የአህባሾችን ስራን ይቃወማል እና ያከፍራል ብሎ ነው የሚያስበው። ክታቦቻቸውም እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣና ከዛ እንቀጥላለን። ይሄን ማስረጃ ካላወጣ ግን ዛሬ እናንተ አንቀጥልም። አውጣ ይሄን ማስረጃ። ወደ ብሰዋል ዛሬ አይደለማ አንተ እኮ መልካም ሱብሃንአላህ። እሺ ተወሱልን ዲፋይን አድርገው አንተ ቅድሚያ መጀመሪያ ያከፍራል። ይኸው ሰምታችኋል። ክርስቲያንም እዚህ ስር ያላችሁ ክርስቲያኖች ምናልባት ሙስሊምም ካላችሁ ሰምታችኋል። ያከፍራል ብሎ ያስባሉ ያልከውን ማስረጃ አውጣና ወላሂ እኔ ካንተ ጋር አውራለሁ የትም አልሄድም እኮ ደግምልሃለሁ። ያው ያከፍራሉ ልሳደስልህ ማስረጃ አውጣ። እውነት ያ ክታቦቻቸው እንደዛ ይላል ያልከውን ማስረጃ አውጣ። ይላ እሺ እኮ አንተን አቋም ቅድሚያ እንወቅ። አንተስ ምንድን ነው አቋምህ? ኧረ እሱን አይመለከትህም። ማስረጃውን አውጣ። ያከፍራል ያልከውን ያከፍራል ብሎ እፎይ ወላሂ እኔ ያደንቀሃለሁ። ይህን ማስረጃ መልስ ከመለስክ ማለት ነው ወላሂ ያደንቀሃለሁ። የዚህን ማስረጃ አምጣት። ተረጋጋ። አንድ ሰውን ጠበቂ በላይ እሰጥሃለሁ። ተረጋጋና ቅድሚያ እንግባባ። የሀባሾችን ተወሱል ትቀበላለህ? የሀባሾችን ተወሱል ሰው ይመለከትህ አለም እንደው የምታወራው የሀባሾችን አሁን የለፈለፍከውን ማስረጃ አምጣ። እኔ ወላሂ አልፈራህም። ረብሽ ወይ ተረጋጋ። ምክንያቱም የሀባሾችን አቂዳ የትኛው ነው የሚያከፍረው የትኛው ነው የማያከፍረው እያንዳንዱ ላይ እንደሚያከፍረው አሳያለሁ። አክፍረው እንደሚያከፍሩ አሳያለሁ። ለምሳሌ አዳምጥ። በሞቱ ሰዎች ተወሱል ታደርጋለህ? ክፈት ማስረጃ። በሞቱ ሰዎች ተወሱል ታደርጋለህ? ክርስቲያኖች እያዳመጣችሁ ወይ? ይሄ ሰውዬ እናንተን እያጭበረበረ ነው። ማስረጃ ክፈት። እናታችሁ ቆይ፣ ገና ምንም ሳይሞቅ ምንድን ነው ጨዋታ? ተረጋጋ። ኧረ መናተሬ ተረጋጋ። ሱብሃንአላህ። እኔን ታውቀኛለህ ለማስረጃ እንደማላወራ አይደለ? እስኪ አውጣ። ውይይት እናድርገው። በእናታችሁ ተወሱል አሊያም አስወጣለሁ። እኛ አሁን መጫወጫው ገና ሳይሟሟቅ መጫወጫው አልፈልግም። አሁን ማስረጃውን ማምጣት ካልቻልክ አስወጣኝ። አልችልም በልና አስወጣኝ። እኔ አስወጣኝ ማለት ግን ወላሂ ማስረጃው የለህም ማለት ነው። ኢማን አናከፍርም ብለህ ነው የምታምነው? ዋብዮች አላከፍሩም በልና ሲመን ይሄን ማስረጃ አውጣ። ክታቦቻቸው እንደዛ ነው የሚያስተምረው። አህባሾች የሚሰሩትን ስራ ያከፍራል፣ ወደ ክፍር ያስገባል ብሎ ክታቦቻቸው እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣ። አንተ እንድትል እኮ አድርገሃል እኮ አንተ እንድትል አድርገህ ትልቅ ሰው ነህ። አንተ እንድትል እኮ ላደርግህ ነው። ገና ምን አስቸኮለ? ወደ እስልምና ከመጣ ገነት ይገባል። ዳሴት ምክንያቱም ግን ክርስቲያን ግን አትጩ። ተረጋጋ። አንብባውን ተረጋጋ ነው። ኤኒዌይስ ይሄንኛው አሁን ሀባሾችን የሚጠልዙበት ዋብዮቹ ሀባሾቹ ቆያችሁ
አትጩ እኮ የኔ ልዩነቱን ልስጥ ካይፎ ለምንድን ማታዳምጠኝ? ተወሱል ማድረግ ይቻላል። እሺ ተወሱል ማድረግ ይቻላል አይደለም? እኔ ልዩነቱን ልስጥህ ለምን አታዳምጠኝ? ተወሱል ማድረግ ይቻላል እንዴ? አንተ ለምሳሌ በእኛ ሃይማኖት ማለት ነው ካፍር ለምሳሌ ክርስቲያን የምትባል ከሆነ ያለ ሻሃዳ ንስሐ ምንም ትርጉም የለውም። እኔ ግን ሽርክ ሰርቼ ሽርክ ፈጽሜ ማለት ነው ተውባ ነው ንስሐ ብቻ ነው ከኔ ያን ሽርክ እንትን የሚለው ልዩነቱ ይሄ ነው። ገባ? ታዲያ ይሁን ምን አገባኝ ነው። ሁለቱም ገሃነም ነው የሚገቡት። አሻረከም ስለዚህ ያከፍራል ባልከው ላይ ወድቋል። አሻረከም አጋራም ገሃነም ነው የሚገባው። ገሃነም ገቢ ናቸው። ምን ካደረጉ ደጋግ ሰዎችን ከጠሩ አትጩ፣ በእናትህ ፓኒክ አታድርግ። በአላህ ላይ ምን ካለ ካሻረከ ገሃነም ነው የሚገባው ነው። ምክንያቱም ተወሱል ማድረግ በእነኚህ ሽርክ ነው ብሎ ስላስቀምጠው የመካ ጣዖታውያን እኮ አላት አሉዛን ያሻርካሉ ስለተባሉ እኮ ነው ገሃነም ይገባሉ የተባሉት። ልተውብት ይችላል። መሐመድ አባቱ አብደላ ነው ስሙ። ነገር ግን የጣዖት አምላኪዎችን ይጠራል በሚለው ነው ገሃነም የሚገባው አሻርኳል ተብሎ ማለት ነው። ስለዚህ ሽርክ ፈጽመዋል ከተባለ ገሃነም ገቢ ናቸው። ንስሐ ከገቡ አይ ገነት ይገባሉ። እሱማ እኮ ያጋር እንትን ያለውም እኮ የከፈረውም ካፊሩም እኮ ንስሐ ከገባ ከተመለሰ ገነት ይገባል። እንደናንተ ማሰብ ያለ ሻሃዳ አይገባም። ያለ ሻሃዳ አይገባም። ሱብሃንአላህ ይቅርታና አንድ ጊዜ በወልዮች ተወሱል ማድረግ ኢስላም ውስጥ እንዲቀመጥ ያደርገዋል ወይስ አያደርገውም? አሁን የኔን ጥያቄ መልሱና ወደሱ እንገባለን። ያከፍራል ያልከው አለ የለም? ጥያቄ መልስልኝ እኮ የለም አለኝና ልግባልህ። ያ እዚህ ጋር በቃ በግልጽ ይላል በአላህ ሃይማኖት ውስጥ ፈጽሞ ይላል። አትጮ ያለ ተወሱል በእነኚህ ተወሱል ካደረገ ከእስልምና ይወጣል። ከእስልምና ወጣ ማለት ደግሞ ከፈረ ማለት ነው። ከእስልምና ይወጣል። ለምን ትጮህ በእናትህ? ሱብሃንአላህ። ኤኒዌይስ ስለዚህ ተወሱል ማድረግ በእነኚህ እንደ ዋብያዎቹ አስተምሮ አይቻልም። የጥመት አንጃ ናቸው የሚል አቋም ስላላቸው ማለት ነው። አይቻልም ይቻላል የምትለን ካለ ግን ሱብሃንአላህ ያው ከፍል አድርገና ተበደልኩ እንዳትል መረጃ ያሳያል። ከእስልምና ይወጣል። ሽርክ የሻረከ ሰው ከእስልምና ይወጣል የሚል የለማ። ሽርክ እኮ ምክንያቱም ከእስልምና የወጣ ሰው ልንገርህ ባላህ ሃይማኖት ውስጥ ፈጽሞ የለም ማለት ምን ማለት ነው? በእናትህ ፕሊስ፣ ምን አይነት ድንቁር ያለ ክርክር ውስጥ አትከራከር። ያለ ሃይማኖት ምንድን ነው? እሺ ባላህ ሃይማኖት ማለት ምን ማለት ነው? መጀመሪያ ዳምጠኝ። ባላህ ሃይማኖት ማለት ምን ማለት ነው? ቆይ እሰጥሃለሁ፣ ደግሜ ሌላ መጽሐፍ ላይም እሰጥሃለሁ። ከእስልምና ይወጣል የሚል ቃል በቃል እሰጥሃለሁ። ግን ባላህ ሃይማኖት ውስጥ የለም ማለት ምን ማለት ነው? ባላህ ሃይማኖት የሚባለው ምን ማለት ነው? ያከፍራል ማለት ነው። ባላህ ሃይማኖት ውስጥ አልከፈረም። ሙስሊም ሳይሆን ማነው እንደዛ ብሎ የፈሰርልህ? ኦኬ ከእስልምና ውስጥ በእስልምና ሃይማኖት ውስጥ የለም ማለት አልከፈረም ማለት ነው። ማነው እንደዛ ብሎ የፈሰርልህ? ኦኬ ስለዚህ ከእስልምና ሃይማኖት ውጭ የሚያሉ ሰዎች ያለ ሃይማኖት ውስጥ ነው ያሉት አይደለም። እኔ ያላልኩም እንደዛ ነው የምትለው። ምክንያቱም ይሄ ሰው ለምሳሌ አዳም ተወሱል የሚያደርግ ሰው አይደለም። ከእስልምና የሚወጣ ሰው ሻሃዳ መያዝ ይጠበቅበታል። አንተ ራስህ አዳምጥ። ፕሊዝ ሻሃዳ ሲያዝዟቸዋል። እንደዚህ ቲክቶክ ላይ ያሉ ኡስታዞች ራሱ የሚሆኑት ያባሾችን እዛ እንትን ካሉ በኋላ ኤኒዌይስ አስተውላውንም ሃይማኖት ውስጥ ፈጽሞ እሱ ጋር እየሄዱ የያዙ ነው። ከዚህ ስር ራሱ ምን እኮ ካዳ እየሄዱ ሻሃዳ እያያዙ አንተ እኔ ግን ትከራከረኛለህ አይደለ እኮ ነው የጨረስኩ። የአንተ ኡስታዞች ሻሃዳ እያስያዟቸው መልሰህ ለምንድን ሻሃዳ ይዙም ብለህ ለምን ሞግተኝ? ካደ ለምን ድርቀት ውስጥ አትገባ? ፕሊዝ ቆይ ፕሊዝ፣ መጽሐፉ በስርዓት የሚለውን እንበል። ሱብሃንአላህ፣ ዝም ብለህ ጊዜያችን አትግደል። የአላህ ሃይማኖት ብላችሁ የምትሉት እስልምና ውስጥ ነው። ፈጽሞ በእስልምና ውስጥ የሉም ከተባለ ውጭ ከፍሯል ወጥቷል ነው። ግልጽ እኮ ነው። አይደል ነው እንዴት እንደተረዳኸው ግን ቆይ እዚሁ ሌላ መጽሐፍ ላይ እንሰጣለን። ቃል በቃል ደግሞ እሰጥሃለሁ አንተ እንደምፈልገው። ይሰማል? ይቅርታ ያው መሀል ገባው። መጀመሪያም በመሀል አስወጥታችሁ ሀሳቤን ጀምረን ነበር። ኦኬ እሺ፣ ምን ነበረ? እሺ አንተ ከሁለቱም የተኛውን ትቀበላለህ? እኔ ሁለቱንም አልቀበልም። ኦኬ አንድ ክርስቲያን በእኛ መካከል ያለውን የአባሾችን ሱብሃንአላህ ኖ ርቀት እንዳትሄድ። ሱብሃንአላህ አንዴ አባሽና ማንነታቸው የሚለው ላይ ገጽ ስንት ላይ ትከፍትልኛለህ መሰለህ? ገጽ 18 ላይ ክፈትልኝ። ርቆ ሳይሄድ
እዚሁ ይነበብለት እንዳትወጣ አንተ እንደምፈልገው ቃል በቃል ሰጣለሁ እያልኩት ሆን ብሎ ነው የወጣው። የቀደም የከፈት ነው አክቹዋሊ ግልጽ ነው። ገጽ 19ን አድርገው ሙሉ በኋላ ታነበዋለህ። ገጽ 19ን እንዳለ እዚሁ ከስር ሆኖ እንዲያዳምጥ ሀባሾች የሚለውን አንብብልኝ። ሀባሾች ማለት ብለው ቀጥታ እንደምታስወጣቸው ከእስልምና ላሳየ። ያ እሺ፣ ሀባሾች በተበረኩና በተወሱል ስም ሽንጣቸውን ገትረው የሚከራከሩላቸው ለእነዚህ ኢ እስላማዊ የሽርክና የባዕድ አምልኮ ድርጊቶችን አመለካከቶች ናቸው ነው። ምንድነው ተውሂድን እንከተላለን የሚል ጀማ ይህን ይናገራልን? ይህ ምንድነው? አስጠጋው። ኢ እስላም ጸረ እስላም ያልሆነ ማለት ነው። ኢ እስላም ኢ እስላማዊ ሱብሃንአላህ ኖት ያዝበሰ ከስር ሆነ ባቶታ አሪፍ ነበር። ያውም ስም ጠርቶ እኔ ቅድም ስም ሳልጠራ ነው አይደል? አባሽታል ተወስል የሚያደርጉትን እንደዚህ እንትን ያስወጧቸዋል ከእስልምና ብቻ ነበር ያልኩት። ቀጥታ ስማቸውን ጠርቶ አባሽ ብሎ እንደምፈልገው መጽሐፍ ተጨማሪም ሰጣለሁ አስፈላጊ ከሆነ ግን የሆነ የድርቅና እናድርገው።